ሴትን ወደ ማጀት ወንድን ወደ ችሎት የሚል ኋላ ቀር ትርክትን ወደ ጎን በመተው ሴቶች በተለይም ደግሞ አሁን ላይ ከወንድ እኩል በተለያዩ መስኮች በመሰማራት ውጤታማ እየሆኑ መጥተዋል። አሁን ላይ በለውጡ መንግስት ማለትም በብልጽግናው ፓርቲ ሴቶችን በኢኮኖሚ በፖለቲካና ማህበራዊ ተጠቃሚነታቸውን ለማጎልበት የብሔራዊነትን ገዢ ትርክትን ለመገንባት የሴቶች ክንፍ ሚና ከፍተኛ ነው። የተወደዳችሁ ተመልካቾቻችን በዛሬው ፕሮግራማችን በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የተላለፉ የውሳኔ አቅጣጫዎች ላይ በብልጽግናው ፓርቲ የሴቶች ክንፍ ሚና በሚል መሪ ቃል በከፋ ዞን አውራዳ ከተማ አስተዳደር ብልጽግና ፓርቲ የሴቶች ክንፍ የአባላትና ደጋፊዎቹ ውይይት ባካሄዱበት መድረክ ላይ ተገኝተን ያሰናዳነው ፕሮግራም ይዘንላችሁ ቀርበናል። አብራችሁን ሁኑ። የሴቶችን ተሳትፎ ለማጎልበት ከላይኛው መዋቅር እስከ ታችኛው ድረስ በማውረድ የተለያዩ መዋቅሮችን በማደራጀት እየሰራ ነው። ከነዚህም አንዱ የብልጽግና ፓርቲ የሴቶች ክንፍ ነው። የብልጽግና ፓርቲ ሴቶች ክንፍ የሴቶችን ተሳታፊነትና ተጠቃሚነትን ለማረጋገጥ ፓርቲው ባስቀመጠው ምቹ ዕድል በኢኮኖሚ ማህበራዊና በፖለቲካ መስኮች ግንባር ቀደም ሴቶችን መፍጠራቸውና የውሳኔ ሰጪነት ሚናቸውን እየተጫወቱ እንደሚገኙ መድረኩን የተካፈሉ ባለድርሻ አካላት ተናግረዋል። ብልጽግና ቤተሰብ አባልና አመራሮች ጥሪ የተደረገላችሁ የብልጽግና ሴት አባሎችና ደጋፊዎች እንኳን ከቃል እስከ ባህል በሚል መሪ ቃል የፓርቲያችን መደበኛ ጉባኤ ውሳኔዎችና አቅጣጫዎችን አስመልክቶ ለቀጣይ ከተማችን ሆነ ሀገራችንን ለማስቀጠል የሴቶች ሚና የጎላ በመሆኑ ለቀጣይ የሴቶችን ተሳትፎ ለማጉላት በተዘጋጀው የጋራ ውይይት መድረክ እንኳን በሰላም መጣችሁ። ብልጽግና ሴቶችን በዲሞክራሲ ስርዓት ግንባታ ሙሉ በሙሉ ተሳትፎ እንዲሆኑ በማድረግ በየደረጃው የልማት የዲሞክራሲና የሰላም ተጠቃሚ እንዲሆኑ ትኩረት ሰጥቶ ይሰራል። የሴቶች ተሳትፎ ተጠቃሚ በሁሉም መስክ ለማረጋገጥ ብልጽግና ፓርቲ ትኩረት ሰጥቶ የሚሰራ እንደመሆኑ መጠን የሴቶችን አደረጃጀት በማጠናከር ድጋፍ በመስጠት በማህበራዊ በኢኮኖሚና በፖለቲካዊ ጉዳዮች ተጠቃሚ እንዲሆኑ ፓርቲው ትኩረት ሰጥቶ ይሰራል። የሴቶች ህገ መንግስት ያጎናጸፋቸው ሰብአዊና ዲሞክራሲያዊ መብቶችን በትክክል ስራ ላይ እንዲውሉ ጠንካራ አደረጃጀት በመፍጠር ለመብታቸው እንዲታገሉ ማስቻልና ሴቶች በውሳኔ ሰጪነት ላይ እኩል እንዲሳተፉ ብልጽግና ፓርቲ በስፋት ይሰራል። የሴቶች ውሳኔ ሰጪነት እያደገ በመጣም ከዚህ በላይ እንዲያድግና አሁንም ያሉ ሴቶች ለቀጣይ ትውልድ ሞዴል መሆን በሚችሉ መልክ ብልጽግና ከወትሮ በተለየ ሁኔታ ይሰራል። ይህ የሁለተኛ መደበኛ ጉባኤ ተከትሎ ሁሉንም የሴት አባሎች እና ደጋፊዎች ያቀፈ የውይይት መድረኮች እስከ ታችኛው አደረጃጀት ተጠናክሮ ዘላቂ ብልጽግናን ለማስቀጠል ቀጣይ ከተማችን ተልዕኮ የሚያዘጋጅ መድረክ ነው እያልኩ ክብርት የክልሉ ምክር ጽሕፈት ቤት ኃላፊ የሆኑ ወይዘሪት ሊከነሽ ኬቶ እዚህ በመምጣት የዕለቱን መድረክ እንዲከፍቱና ፕሮግራሙን እንዲያስተዋውቁ ጋብዛለሁ። በአክብሮት ጥሪ ነው። አሰራር ዘይቤዎችን በማስተዋወቅ ምርትና ምርታማነትን በእጅጉ እንዲጨምር የዜጋ ተኮር ተግባራትን እየፈጸመ ይገኛል። እንዲሁም የተረጋጋ ሰላማዊና ብልጽግናዋ የተረጋገጠባት ህልሟን እየኖረች ያለች አገር ለመፍጠር ራዕዮቻችንን ከቃል እስከ ባህል ለማድረስ የሴቶች ተሳትፎ መተኪያ የሌለው መሆኑን መረዳት ይገባናል። የሴቶች ክንፍ የፓርቲያችንን እሳቤ በሴቶች ዘንድ በማስረጽ የፓርቲውን ማህበራዊ መሰረቱን በማስፋት ቅቡልነቱን ማጽናት አጀንዳው ነው። በ2018 ሰባተኛው አገር አቀፍ ምርጫ ስለሚካሄድ ለዚህ የሚመጥን ስራ መስራት ከሴቶች ክንፍ ይጠበቃል። በሀገራዊ ምርጫ ላይ ሁለት ተልዕኮዎች እንደ ሴቶች ክንፍ አሉ። የመጀመሪያ ምርጫ ፍትሃዊ፣ ዲሞክራሲያዊ በህዝቡ ዘንድ ቅቡልነት ያለው በፓርቲያችን አሸናፊነት እንዲጠናቀቅ አባሎቻችንና መላ ሴት የማስተባበር የፓርቲ እሳቤና የተመዘገቡ ድሎችን ደጋግሞ ማስረጽና ለአደረጃጀቶቻችን
ተልዕኮ ከወዲሁ የመስጠት ስራ መስራት ያስፈልጋል። የብሔራዊነት ገዢ ትርክት ለመገንባት የሴቶች ክንፍ ሚና ከፍተኛ በመሆኑ የክንፉ አባላት ግንባር ቀደም በመሆን ከከፋፋይ ትርክት በመውጣት የነገይቱን የበለጸገች ኢትዮጵያን ለመገንባት ለነገ ትውልድ ለመላ ሴትና ለማህበረሰቡ የአብሮነት እና መቻቻል ምሳሌ የመሆን ፓርቲው ግብርናን ለማዘመን አዳዲስ አሰራርን በማስተዋወቅ ምርትና ምርታማነትን በእጅጉ እንዲጨምር እያደረገ እንዲሁም ዜጋ ተኮር ተግባራትን እየፈጸመ መሆኑንም ገልጸዋል። ለዚህ ሌማት ትሩፋት ላይ ትኩረት ሰጥተን እንስራ። አሁን ደቡብ ቲቪ ላይ ሲታዩ በፊት በቅድም የታለም አቅርባለች እንጂ በፔስታል በጆክ በምን አፈር ሰብስቦ ነው የባሚ ሾሄር ተጨነነ አለብን እንደ ችግር ግን ጎመን እንገዛለን፣ እኛ ቃሪያ እንገዛለን። ያን የቃሪያ ብር እኮ ሚኒማይዝ መቆጠብ ነው። የጎመኑን ብር እኮ መቆጠብ ነው። የእንቁላሉን ብር መቆጠብ ነው። ለሌላው መሸጥ ነው። ይሄን ስንጀምር ነው እኛ መቀየር የምንችለው። ሌላ እኮ አይደለም። እኛ ከተማ አስተዳደር ነን፣ ግን ብዙ የገጠር ቀበሌዎችን የያዘ ነው። እኛ ከተማ አስተዳደር ስንዴን እኮ አሁን በከረምትም እንኳን ሰው መስራት አንዱ ስንዴ ማህበር አባል ውስጥ ያለች ወይኒቱ እዚህ ያለች እንዴት እንደተጠቀሙ እድል አልወሰደችም እንጂ ትናገር ነበር። ለዚህ እኛ መሸጥ እንኳን ባንችል አስፍቶ ማምረት እንኳን ባንችል በጓሮችን እችን ያክል ቦታ ላይ ብዙ ነገር አልምተን ማግኘት እንችላለን። እችን ያክል ቦታ በጠባብ ቦታ ብዙ አገልግሎት ማግኘት። ተሳታፊዎቹ በማከል ትኩረት የሚሹ ጉዳዮችንም አንስተዋል። አያያዛቸው ሁሉ ነገር ሲታይ ሴትነቴን የኮራውበት ዘመን ነው። አሁን ላይ ሴት መሆኔ እኔ ሴት ነኝ ብዬ ነው ኮርቼ ማውራ። ድሮ የሴት ወንድ ነው አይደል የሚባል፣ እኔ ሴት ነኝ። በቃ ሴትነታችንን በዚህ ዘመን በብልጽግና ዘመን እየኮራን እየተዝናነን ነው የምናወራው፣ እያፈርንበት ሳይሆን ማለት ነው። ቅድም መድረክ እህቴ ስትናገር አልተንተባተበችም ራሱ እንዴት ውስጤ ባሴት እየተሞላ ነበር። በቃ ለምን ደስተኛ እየሆንኩ ነው። እህቶቼ እናቶቼ እየወጡልን ነው ያለው። በቃ ሴት ደግሞ በብዙ ነገር ላይ እንደምትወጣ አውቃለሁ። ይሄ ከተማ በጣም ተያይዞ ስራ ላይ ያለ ከተማ ነው። በቃ አሁን ላይ ይሄ ነው ብሎ እንከምናወጣበት ዘመን ለምን ተነቋቁረን ብዙ ነገር ሆነ ለዚህ ደርሰናል። ክፍተቶች ሊኖሩ ይችላሉ አሉ። ምን ግን ከክፍተቱ ይልቅ መያዙን አሁን ላይ የጎላ ያለው በሴት አመራሮቻችን በወንድ አመራሮቻችን የተነሳ መያዙን እየጎላ እየታያለ። ለዚህ ብዙ ነገር ደግሜ አላውራም። በቃ እነዚህ ህዝቦች ሊመሰክሩ ስለሚችሉ እኔ አላውራም። ግን ከዞን ከክልል ለመጡት እህቶቼ ማንሳትና መጠይቅ መፈልገው ነገር አለ። እኛ ከተማ አስተዳደሮች ብዙ ነገር ከናንተ እንፈልጋለን። ከጎናችን እንድትሆኑ እንፈልጋለን። በብዙ ነገር አይዟችሁ እንድትሉ እንፈልጋለን። ከምን አንፃር አሁን መንገድ እንግዲህ ስትመጡ ያያችሁት ሊሆን ይችላል፣ ስትመላለሱበትም የኖራችሁት ሊሆን ይችላል። እኛ በብዙ መንገድ እየሄድን ነው፣ እየገፈን ነው። ግን አቅማችን እያጠረ ነው። ባጠረበት ሰዓት ደግሞ ዞኑ ከጎናችን ሊሆን ይገባዋል። ክልሉ ከጎናችን ሊቆም ይገባዋል። በቃ ክልሉ እኔ አለው አንተ ጀምር ቢል እኛ ከመያዝ አንቋረጥም መቼም። እርግጠኛ ነኝ ከተማ አስተዳደር ተያይዞ ነው ያለ። እኔ እንጃ የሆነ ማህበር መጥቶ ካልገባ አይቋረጥም። እንሄድ በአቅማችን በብር ባንደግፍም በጉልበትም ቢሆን መንገድ እናንተ እስቲ አይዞ ብላችሁ በትናችሁ ነው ውጡ በሉ። መቆፈሪያ ይዘን እንወጣለን። ቢያንስ ሌላ ነገር ቢያቅታል ድንጋይ ተሸክመን አብረን እንበትናላችኋለን። ግን ከጎናችን ቁሙልን። ክልሎች፣ ዞኖች ያለውን የከተማውን አቅም እያያችሁ በጤና ዘርፍ ደግሞ ስንሄድ ቅድም ተነግሯል። ኧረ ብዙ ነገር እየጣሩ ነው፣ እየተሯሯጡ ነው። ከተማዎች አሁንም እያጠራቸው ነው። እነሱ እኮ አሁን ብዙ ክልሎች ላይ ካያችሁ አመራሮች ያለ ይቅርታ ጋር እየጠየቁኝ ያለ መኪና የሚንቀሳቀስ የለም። የኛ አመራር ግን ከኛ ጋር ቅጥቅጥ ተጋብቶ ነው የሚሄደው። እውነት ለማውራት ካለው ሁኔታ አንፃር ግን ይሄን እነሱ ተጋፈን ላይሉ ይችላሉ። እነሱ ያሉት ለመኪናው ሳይሆን ለሀገራቸው እድገት ላይ ስላሉ እኛ መኪናውን አሰርቶ እኮ ይዞ መዞር አቅታቸው ያን ነገር ወዴት እያፈሰሱ ነው ያሉት? ወደ ከተማው
ወደ ልማቱ ያን ነገር እያደረጉ ስለሆነ አምቡላንስ የለንም። ኦሬዲ በቃ የለንም፣ ተበላሽታለች አምቡላንሳችን ይመስለኛ ነው። ዛሬ አሰርቶ ማስገባት አቅትም ካለን ሁኔታ ካለን በጀት አንፃር ካለን አቅም አንፃር ጥረት ላይ ያደረጉ ነው። ግን ያን ነገር ደግሞ እናንተ በእንትን ብትይዙልን በቃ አምቡላንስ የለንም አለን ብዬ ነው ያልወስደው። የለንም መጀመሪያም የተበላሸች ናት፣ እሷም አልቃለች። ስለና አሁን ቅድም ደም ለግሱ እየተባለ ነው። የተለገሰውን ደም ለማግኘት ለመሄድስ በምንድን ነው? እዚህ ቦታ ላይ እኮ የለንም አይደል እንዴ? የደም ባንክ እዚህ ቦታ ላይ አይኖርም። ለመሄድ እኮ ምን ያስፈልገናል? አንዷም ተበላሽታብናለች። እሱ ላይ እባካችሁ ድጋፍ አድርጉልን፣ እርዱ፣ ከጎናችን ቁሙ። ሆስፒታሎች ተጀምረዋል፣ እየተሰራ ነው ተብሎ ነበር። ሆስፒታል አሁን ላይ ምንም አይነት ነገር የለውም። እንግዲህ መጣችኋል ወደኛ ችግራችንን ለመቅረፍ ብዙ የልማት ስራዎች አሉ። እህቶች አነስተዋሉ። አልደግምም ብዬ ነው። ክፍተቶችን ብቻ እያሳየው ልለፍ ብዬ ነው። እስከመጣችሁ ድረስ እርግጠኛ ነኝ ሴት እህት ትጋፋለች፣ ለብዙ ነገር መስዋዕት ትሆናለች። እዚህ ጋር የመጡት እህቶቼ ደግሞ እኔ እንጃ ትልቅ አስተዋጽኦ እንደሚጥሉ እርግጠኛ ሆኜ ነው ማውራው። በቃ የሆነች ነገር ታደርጉልናላችሁ። አቅማችሁ ባይችልም ትጮሁልናላችሁ። ከጩኸት ደግሞ ጩኸት ሲበዛ መሰላቸት አለ አይደል? ዋተ ያ መሰላቸት ምንን ይፈጥርልናል? መልስ ያሰጠናል። በቃ አንድ ነገር እኮ ካልደከምን አናገኝም። የኛ መድከም የኛ ሩጫ ደግሞ ለመልስ ሊሆን ይችላል። መልስ ለማግኘት ደግሞ ምን ማድረግ አለብን? ኖባረውን ተውኩ ነው። ይቅርታ አጀንዳውም ያው አማርኛ ስለሆነ ቀጥታ አማርኛ በማውራት ይቅርታ እና ያን ነገር ብታደርጉልን ብትጠይቁልን፣ በቃ አደራና ኃላፊነት ነው እየሰጧችሁ ያለሁት። ጠይቁልን። በቃ ክፍተቶችን ከኔ የበለጠ ካሉት አመራሮች ጋር ቁጭ ብላችሁ እስቲ የተሻለውን ሰምታችሁ ጥያቄ አቅርቡልን በምታገኙት መድረኮች። ስለ መንገዳችን፣ ስለ አምቡላንሶች፣ ስለ ሆስፒታል። በቃ ዴቻ ማለት ትልቅ ሀብት ያላት ሀገር። ቅድም ነዳጅ እንትን ተብሏል። መጀመሪያ ሆስፒታል ኧረ ብዙ ስፋት ቦታ አለን እኛ፣ ችግር የለብንም። እናንተ ብቻ ተያይዛችሁ አለንላችሁ በሉ። እኛ አቅም አለን። በቃ አቅም ያለን ሰዎች ነን። ለመስራቱ ወደኋላ አንልም እና ይሄን አደራ ላስተላልፍ ነው። አመሰግናለሁ። የብሔራዊነትን ገዢ ትርክትን ለመገንባት የሴቶች ክንፍ ሚናው ከፍተኛ በመሆኑና የክንፉ አባላትም ግንባር ቀደም በመሆን ከከፋፋይ ትርክት በመውጣት የበለጸገች ኢትዮጵያን ለመገንባት ምሳሌ መሆን እንዳለባቸውም ጠይቀዋል። ደክማ ሁሉ ጊዜ ጥገና ላይ ያለች ናት እና እጥረት ሳይሆን ጭራሽ የለንም በሚለው ብያዝ ለማለት ነው። ስትመጡ ከቦንጋ ስትመጡ አይታችኋል። የመንገዱን ጥበት፣ ኮረት ማጣት የሌለብንን ወጣት ያጣንበት ነው። ያ ኮረት ሁሉም እዚህ ቤት ውስጥ ያለ ሰው የመንገድ ላይ ኮረት ሁልጊዜ እንጠይቃለን። ግን ዛሬ ላይ ከጎናችን ሆኖ ብዙ ተግባራትን ሊያከናውን የሚችለውን ወጣት ያጣንበት ነው። በትኩረት ቢያዝልን ለማለት ነው። ሌላኛው መምህር እንደመሆኔ መጠን መምህራኖች ከዚህ ቀደም የተለያዩ ቦታ ስልጠና ምናምን ተጠርተው የሚሄዱበት አፕግሬዲንግ ሲስተም ነበር። አሁን ላይ ግን እኔ መምህር ሆኜ በደሞዜ ሳይሆን ምኮራው በአፕግሬድ ነበር። ከሰርቲፊኬት ወደ ዲፕሎማ፣ ከዲፕሎማ ወደ ዲግሪ፣ ከዲግሪ ወደ ማስተርስ፣ ሁለተኛ ዲግሪ የሚባል ነገር አሁን ላይ ቀርቷል። የለም የሳመር ትምህርት። ይሄን ቢያዝልን እና ሌላው ደግሞ ቅድም ብዙ ተሞክሮዎችን ከሌላ ወረዳ እንድናስፋፋ ለምሳሌ ለአብነት ሺሾንዴ ተጠርቷል። ሺሾንዴ አይደለም እኛ እነዚህ ከላይ የጠቀስኳቸው ነገሮች የተሟሉ ቢሆኑ አዲስ አበባ ሌላ ሁለተኛ አዲስ አበባ እዚህ መስራት ይቻል ነበር። እውነት እኔ በግሌ እዚህ ያለ ሴቶችም ሆኑ ወንዶችም ሆኑ ያመለካከት ሀብታሞች ናቸው። አንድ ሰው ደግሞ በአመለካከቱ ጥሩ አመለካከት አመራሩም ሆነ የሚመራው አመለካከቱ ጥሩ ከሆነ ጥሩ የሆነ ቅርርብ ጥሩ የሆነ ተያያዥነት ካለን የማንችለው በጋራ የማንችለው ነገር የለም። ቅድም ጓሮ ላይ ምግባችንን ከምግብ ከደጄ እንዲሆን ብላችኋል። እውነት እዚህ ያለው ሰው ሴቶች ነንና
ሁላችንም ከኔ ጭምር ጎመኑን ሁሉንም ያላችሁትን አትክልት በጓሯችን አምጥተን ለማምረትና ላለመግዛት ቃል እየገባው እናንተ ደግሞ በአደራ መልኩ አሁን ከላይ ያልኩትን የመንገድ የሆስፒታል አምቡላንስ እና የትምህርት ስልጠናውን በተቻላችሁ መጠን ብታረጉልን እና የሴቶች ቀን ስናከብር ቢያንስ እነዚህ ተግባራትን ሪቫን እየቆረጥን ቢሆን እንደኔ በግሌ ስራዎችን ሰርተን የዛሬ አመትም ተከብሮ ነበርኩኝ ግን የዛሬ አመትም አውራዳ ላይ ኮረት ነበር። አሁንም ያ ኮረት እዛው እያለ ሳይሆን የሆነ ነገር በራሳችን ሰርተን ብንል ለማለት ወዳለው። ሌላኛው የመጨረሻው ደግሞ አንድ ሆስፒታል እንዲፈቀድ ዋነኛው የህዝብ ቁጥር ነው። እኛ እኮ 3 ወረዳዎች 3 መዋቅር ነው። ጎባ አለ፣ ዴቻ አለ፣ አውራዳ አለ። ግን የህዝብ ቁጥር ካሉት ወረዳዎች ውስጥ በቆዳ ስፋት ዴቻ አንደኛ ነው። ስማርም ማቀው ማለት ነው። ግን አሁን ላይ ሆስፒታሎች እንዳይፈቀዱልን እንግዲህ አሁን በቀጥታ ቀርቶ በተዘዋዋሪ ወደ አዲዮ ሪፈር ተደርጌ ገና ከአዲዮ ወደ ቦንጋ እነዚህ ነገሮች ላይ በጣም ትኩረት ብሰጡና ባለን አቅም እኛ ከኛ የሚጠበቅብንን አድርገን እናንተም የቻላችሁትን ከጎናችን ብትቆሙ ላለው አመሰግናለሁ። ሴትናት 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 እናትህም ሴትናት የሴቶች ክንፍ የብልጽግና ፓርቲ እሳቤ በሴቶች ዘንድ በማስረጽ ማህበራዊ መሰረቱ ማስፋትና ቅቡልነትን ማጽናት ያስፈልጋልን ብሏል። የዛሬ አመት እግዚአብሔር ይፈቅድና ብንኖር ከዚህ በበለጠ ብልጽግና ከዚህ በበለጠ አንድ ለአንድ ተያይዘን ብልጽግናችን ወደፊት አድርገን የምታገኙበትና የምታዩት ይሆናል። እንዳደራ ይሄን ነገር እንድታቀርቡልን ነው። በቃ ሴትን እናብቃ ካልን ሴት ራሷን አትችላ ችግሯን በሴቶች ቢሮ ለሴት በቃ ብዙ ፈርጣሁን ሴት ማህበራዊ ላይ መታል ማልቀሳችልን መታ የደረሰባትን ጫና መናገር አትችልም። ምክንያቱም ወንድ ነው። ወንድ ያፍናል ሳይሆን እንደ ሴት እንደዚህ መድረክ አግኝተን ነፃነታችንን ችግራችንን ማውራት ስለማንችል አደራ ጋራ እቺን ነገር ብታነሱልኝ የሚለው ነው። አመሰግናለሁ። ህዝቡ ወደ ታች በሚልከው አመራር ለኛ ማንዴት ይሰጣል። እንደዚህ አይነት ቦታ ችግር አለ። ሲጀመር ከተማ ሲመራ በጥንቃቄ ነው መራው። ከተማ ላይ የተሳሳተ ፕሮፓጋንዳ አስተላልፎ መምራትም አይቻልም። እውነትን ነገር ኪዶ መሄድም አይቻልም ማለት ነው። ለምን እኩል ነው። ትንሽዬ ነው እናንተ ለኛ መንቀድመው። እኛ ጠዋት ከተሰባሰብን ማታ እናንተ በቴሌቪዥን ዜና ታያላችሁ። አዲስ አበባ ላይ የሚደረገው፣ ቦንጋ ላይ የሚደረገው፣ ክልል ላይ የሚደረገው። ለዚህ ሐሰት ነገር መናገር አያስፈልግም ማለት ነው። አመራሩ የራሱን ኖርማል ሁኔታ ሳይተው ከህዝቡ ጋር ተግባብቶ መስራት ነው አለበት። ለዚህ ከእናንተ የምንወስዳቸውን ማንዴት ግባት ወደ ተግባር ለመቀየር የኔም መዋቅርም ዝግጁ መሆኑን ለእናንተ ቃል ልገባ ፈልጋለሁ። ከዛ ጋር ተያይዞ ቅድም የተነሱ ከፊቴ አካባቢ ያሉ አሁንም አልጠሩም። እየገመገምን ነው፣ እየሄድን ነው፣ እናስተካክላለን። ያ ብቻ አይደለም። እኛ እንደ ከተማ አስተዳደር የስጋት ሴክተሮች ብለን የለየናቸው አሉ። ፎር ኤግዛምፕል ማዘጋጃ፣ ውሃ፣ ጤና ጣቢያ አሁን አለ የምንለው ጤና ጣቢያ ማለት ነው። ብታንስም ገቢ አካባቢ ፊትና ፖሊስ ላይ እነዚህ ይጨመራሉ ማለት ነው። እነዚህ ለኛ የኛን ጉዞ ያበላሻሉ። በእርግጥ የሚያስኬዱም አሉ፣ የሚመልሱም አሉ። በዛው ልክ ደግሞ አላስፈላጊ ጽንፍ ለመሄድ የሚፈልግ ባለሙያዎችም አሉ። እነዚህን እየገመገምን እኛም እያረምንበት የምንሄድበት አግባብ አለ። ይሄን እናስቀጥላለን። እንደተባለው ይሄ ሁሉ ቤት እኮ 100% ምላሽ ከታረቀኝ ያገኘ ወይ ከፍቅረ ወይ ከይታለም ያገኝ አይደለም። ግን ያለው ነባራዊ ሁኔታ የተመቸው ነው ማለት ነው። ለዚህ ይሄን ደግሞ ከመሰከረ እኛ እነዚህ ሴክተሮች ላይ አሉ የተባሉ ክፍተቶችን እየገመገምን እያረምን እያስተካከልን የምንሄድበት አግባብ ነው። የተረጋጋች ሰላማዊና ብልጽግናው የተረጋገጠችን ሀገር በመፍጠር የፓርቲን ራዕይ ከቃል እስከ ባህል ለማድረስ የሴቶች ተሳትፎ መተኪያ የሌለ መሆኑን አክለዋል። እናንተ ግን የሚወርዱ ተልእኮችን የሚወርዱ አቅጣጫዎችን ወደ መስመር ስባችሁ የምታስገቡ አንድ መሳሪያ ስለሆናችሁ ቅድም አንድ ትልቅ ይሄ መሪ ማስቀመጣችሁ ነገር አለ። ይሄ መድረክ እስከ ታች ይወርዳል። ታች ያለችው ቅድም እናንተ ያሰረጻችሁትን በትክክል ተረድታ ላይሆን ይችላል። በትክክል ተረድታ እውነት የብልጽግና መስመር ይሄ ነው ብላ ላተረጉም ትችላለች።
ህዝቡ ግን ታች የተረጋገጠ ልማት አለ የሚለው እንደው ባይኖርም እየለፉ ነው የሚለውን ነገር ሲያረጋግጥ ከኛ ጋር ቅጥቅጥ እየተጋፋ ከኛ ጋር ታች ቀበሌ ነው ያለው። ይሄ በጣም የሚያስመሰግን ከእናንተ አፍና ቀጥታ የሰማ ነው የማስተባበቅ ቃል አለ። አሁንም ክፍተቶችን ሞልቼ ልሂድ ከእናንተ ጋር ነኝ እናንተ ብቻ በርቱ እያለ ስለሆነ በእናንተ የተነሱ ነገሮች በከተማ አስተዳደር የሚፈቱ እንደተጠበቁ ነው። ወደ ክልል የሚሄዱ እንደተጠበቁ ነው። ግን ዞንን የሚመለከት ያነሳቻቸው ጥያቄዎች አሉ። በተለይ በመጀመሪያ ካበላ እህቴ ከማህጠቢያ ጋር ብላ ላነሳቸው ግንዛቤ አሳሳቢም ስለሆነ ማለት ነው ለከተማ አስተዳደሩ አደራ የሚሰጠው ከዚህ በፊት ሰው ማህጠቢያ ላይ ግንዛቤም የለው እምነትም የለው። ለምንድን ነው ማህጠቢያ ላይ የሚሳተፉ ሰዎች እጅግ በጣም ትንሽ ናቸው። ትንሽ ገንዘብ ብቻ ስለሚያዋጡ በዛች ገንዘብ መድኃኒት አይገዛም። በዛች ገንዘብ የመጣችው መድኃኒትም ወደ ታልቃለች። ብዙም ጊዜ ወደ ውጭ ተብሎ ይታዘዛሉ። ምንም የሚያረካ ስራ አልተሰራም እስካሁን። ለዚህም ነው ከፌዴራል ጀምሮ በጎልተኝነት ሁላችንም አዋጥተናል። ግን ሁላችንም እንታከማለን ብለን ያለ እግዚአብሔር ይመስገን ሁላችንም የድሃ አይደለንም። የድሃ ድሃው ነው መታከም ካለበት መታከም ያለበት። ግን ሁላችንም እኔ ለምሳሌ የሶስት ሰው ነው የቆረጥኩት። ክልል ላይ ደግሞ ከነ ከፍ ይላል። የሶስት የድሃ በኔ ገንዘብ ይታከም በሚል በኔ መጠን ያሉ አመራሮች እንዳለ አዋጠን ጨርሰን ወደ እናንተ መጣው። እናንተ ስንጨርሱ ነው ታክሲ ሲወርድ ነበር። ምን መደረግ አለበት? ይሄ ነገር መቀጠል ያለበት በዚህ አመት ተጀምሮ ለዛ አመት በዛ ላይ የሚቋረጥ አይደለም። የሚቀጥለው ግን ምን ሲኮን ነው? አሁን በተዋቀው ቅድም ወንድሜ ምንድን ያለው 104 ላይ ደርሰናል። ከእቅዳችን አኳያ እጅግ በጣም የሚመሰገን ነው። 30% ላይ ያሉ አሉ፣ 40% ላይ ያሉ አሉ። እናንተ ግን በሁሉም ነገር ቀዳሚ ናቸው። አያለው የእናንተ ተግባር በሁሉም ነገር አውራዳ በጣም ቀዳሚ ነው። ግን ምን መደረግ አለበት? በሚሰበሰበው ገንዘብ የሚፈለገው መድኃኒት ተገዝቶ አገልግሎት ላይ መዋል አለበት። በሚሰበሰበው ገንዘብ ምን መደረግ አለበት? መድኃኒት መገዛት አለበት። ያ ዛሬ ሲማረር የነበረው ህዝብ በአይኑ ማየት አለበት። ለካ ትላንት የተከራተትነው ይሄ ስላልነበረ ነው። አገልግሎት በዛ ልክ ቢሆን ከሆነ ቀጣይነት ይኖረዋል ማለት ነው። ስለዚህ ሁላችንም የተጣለብንን ኃላፊነት በተለይ በማህጠቢያ በኩል ታች ስንሄድ አላማውን ማስረዳት አለብን። መቀጠል ያለብን በቃ ልክ እንደ ተለምዶ ማህጠቢያ ህይወት ያለ ሰው መታከም እስካለበት ድረስ መታከም ነው ያለበት። ስንታከም ግን ወሰን የለውም። የሴቶች ውሳኔ ሰጭነት እያደገ መምጣቱን ተናግረው ተሳትፏቸው ከዚያ በላይ ማደግ እንዲችልና ለቀጣይ ትውልድ ሴቶች ሞዴል እንዲሆኑ ፓርቲው በትኩረት እየሰራ መሆኑን አንስተዋል። እነሱ ቅድሚያ የሚል ነገር አለ እንግዲህ ስለዚህ አንድ እናት በዚህ ወረዳ ውስጥ በከተማም ሆነ በወረዳ ውስጥ እንደምናየው ከሆነ በተከታታይ ነው ያው ብዙ ችግሮች አሉ። 23 ኪሎ ሜትር ሄደው ነው ሪስክ ሲሆኑ የሚወልዱት። በብዛት እዚያ አይወልዱም። ይህን ችግር ስናስብ በዋናነት ብዬ ማስበው ይህን ችግር ይቀርፋል ብዬ ማስበው የአምቡላንስ አገልግሎት እጥረት አለ። ይሄ በምንም የማይዋሽ ነው እና አንዱ እንደዚህ አንዷን ይዞ ከሄደ ቀጣዩን በምንድን ነው የምንሰደው? በምንስ ማዳን እንችላለን የሚል ነገር አለ። ከዚህ ጋር ተያይዞ ደግሞ ይህን ችግርስ አምቡላንስ አገልግሎት በስተጀርባ ይህን ችግር ይቀርፋል ብለን እዚህ ክሊኒክ ጤና ጣቢያ ተከፍቶልን ነበር። እዚህ ጤና ጣቢያ ውስጥ ለሴቶች የወሊድ አገልግሎት ላይ እንደማየው ከሆነ በሰፊው ነው የተገነባ። ግን የሲሴክሽን የሰርጀሪ እናቶች የወሊድ አገልግሎት ለምን መሰጠት እንደሌለበት ግራ ገብቶኛል። ምክንያቱም ዶክተር እየመጣ ነው ይቀርፋል ብዬ ስለማስብ ነው ካየሁትና ከስፋቱ አንጻር 23 ኪሎ ሜትር መሄድ አይጠበቅብንም ብዬ እንደማስበው ከሆነ ማለት ይሄ አንድ ብያዝልኝ። በጤናው ላይ ሌሎቹ ያው በመናበብ እየሰራን ያለነው ነገር ስለሆነ
ይሄን ከግምት አስገብቼ የምነግረው አንድ ነጥብ ነው። ሁለተኛ ማጠማ የሚለው ነገር የጤና ምን ያክል ማጠባ አዌርነሱ ተሰጥቷል። የጥያቄ ሲሰጥ ህብረተሰቡ አይገባውም። አሁን ወረድ ብለን ቀበሌ ላይ በብዛት ያው አገልግሎት እኔ የግል ድርጅት ውስጥ ነው የመጣሁት። አገልግሎት በመካከለኛ ክሊኒክ ውስጥ አገልግሎት ሰጣለሁ። የሚገጥሙኝ ነገሮች ስላሉ ነው ማንሳት ስላለብኝ ነገር ማጠማ ስል አዌርነሱ በሰፊው ተሰጥቷል ወይ? ከተሰጠስ ምን ያክል ህብረተሰቡ ትኩሳቱ በርዷል የሚለውን ነገር ነው እንዲነሳልኝ የሚፈልገው። ትኩሳቱ ስል መጥቶ ያልገባቸው ነገር አለ። ግል ድርጅት ድረስ ያው የማጠማ ደብተሩን ይዘው ነው የሚመጡት። ይሄን አገልግሎት በመንግስት አላገኘውም እንደዚህ አልተሰጠኝም የሚል ነገር ስላላቸው ነው። ቢሉም ግን ያው አስኔ እንደ ጤና ባለሙያ እንደመሆኔ መጠን አስረዳቸዋለሁ ማጠማ ማለት ምን እንደሆነ፣ ምን አይነት አገልግሎት መስጠት እንዳለበት ያው አብርደን አስተካክለን ነግረናቸው ምን ሰድበት መንገድ አለ። ቢሆንም በጣም የደከሙ አቅም የሌላቸው ሰዎች ናቸው እኛ ጋር የሚመጡትና እነሱ በመንግስት ጤና ጣቢያ ውስጥ ተስተካክሎ የተሟላ ነገር ቢሰጣቸው ብዬ አስባለሁ። ይሄ ነው በጤና በኩል ማነሳው። በትምህርት የሴት ተማሪዎች ብዙ ጎበዝ እኔ በጣም አደንቃቸው ጎበዝ ተማሪዎች አሉ። በሚዲያ ማለያቸው እንደ ከተማ አስተዳደር ማለት ሰፊ ነገር ማየት ይገባናል። በትምህርት ሴቶችን አበረታቶ በጣም የራቁ ነገሮች ላይ እንዲደርሱ ማበረታታት አለብን። ለምሳሌ የመናገር መብቷ እንዲከበር ፓርላማ የሚባል ነገር የለም፣ የሴቶች ፓርላማ። ይሄ ነገሮች ቢኖር እኔ ደስተኛ ነኝ። የመናገር መብቷ ይኖራል። በዚህ እየዳበረች ትሄዳለች፣ ሌሎችንም አስከትላ ከፍተኛ ነገር ታደርሳለች ብዬ አስባለሁ። ኃላፊነት ተወስዳ የህፃናት ፓርላማ ይሄ ነው። በትምህርት ቤት ደረጃ ሰፖርት ይደረጋሉ። አዎ ይደረጋሉ። ባለፈው ያው እንግዲህ በተነሱ ነገሮች በትምህርት ቤትም ተወያይተን የፈታኑ ጉዳዮች አሉ። እየተደረገላቸው ነው። በሴቶች የተለየ ነገር እየተደረገ አይቻለሁ። ይሄ በዚህ እንዲያዝልኝ ብዬ በመንገድ ያው እንግዲህ በተለያዩ ነገሮች የሚባሉ ነገሮች ያ መንገድ በተደጋጋሚ የሚነሱ ነገሮች ናቸው። ያው ካነሳኑ በተደጋጋሚ ከተናገርኑ ነዘር አንፃር አሁን ጥሩ ነገር እየመጣ ነው ብዬ አስባለሁ። አስፋፍተን አገልግሎት እንድንሰጥ በሰፊው ጥሩ ነገሮችን አስፋፍተን ወደዚህ አስገብተን እንድንሰጥ ያው እንቅስቃሴው ላይ ያለውን ጥሩ ነገር እየሆነ እያየሁት ነው። ያው እንደሚቀጥል ተስፋ እንዳለኝ ተስፋ አደርጋለሁ፣ እርግጠኛ ነኝ። ከዛ በመቀጠል ያው ብልጽግና ፓርቲ ለኛ እንግዲህ በፊቱ ስናይ እኔ በበኩሌ ጥሩ ነገር አለው። እውነት ለመናገር ጥሩ ነገር ሳያችሁም ያው በጣም ጥሩ አስተዋይ ሰዎች ናቸው የተቀመጡት። የማሳመን የሚችሉ ናቸው፣ መስራት የሚችሉ ናቸው፣ ጠንካሮች ናቸው ለኔ። ከዛ ጋር ተያይዞ ይሄ ሁሉ ነገር ያነሳሁት ነገሮች ከ1 እስከ 10 የተነሱ ነገሮችም እጅ ለእጅ ተያይዘን ከነሱ ጋር ሆነን በጋራ እናስፋፋለን። የሴቶችን ተሳትፎና ተጠቃሚነትን በሁሉ መስክ ለማረጋገጥ ብልጽግና ፓርቲ በትኩረት እየሰራ ስለመሆኑና ሴቶች የተጎናጸፉትን ሰብአዊና ዴሞክራሲያዊ መብቶችን በትክክል ስራ ላይ እንዲያውሉ ጠንካራ አደረጃጀቶችን በመፍጠር ለመብታቸው እንዲታገሉ ለማስቻል ዓላማ ይዞ እየሰራ ስለመሆኑም ተገልጿል። ትልቁን ሚና የሚጫወቱም በጤና ዘርፍም 75% የእናቶች ላይ ነው እየተሰራ ያለው፣ ህፃናት ላይ ነው እየተሰራ ያለው የጤና ስራ 75% ሴቶች ለፍትህ ዘርፍ ውጤታማነትን ማሳደግ ነው። የፍትህ ዘርፍ ማለት እንግዲህ ለህዝብ አገልጋይ የሆነ ዘርፍ ነው። ከላይ እስከ ታች ህዝቡን በቅንነት ያለምንም ማንገላታት ያለምንም ማሸራረፍ ለህዝብ አገልግሎት መስጠት አለበት ማለት ነው። ስለዚህ ውጤታማነቱ ላይ መስራት ይጠበቅብናል። 5ኛ የሀገር ግንባታ ነው። የሀገር ግንባታ ማለት እንግዲህ አገር ለኛ ሉዓላዊነታችንን የምታስከብር የኛ ምሳሌ ናት ማለት ነው። ስለዚህ የሀገር ግንባታ ላይ አጠናክረን እንደምንሰራ የተቀመጠ ውሳኔ ነው። 6ኛ የኢኮኖሚ ልማትን ማፋጠን ነው። የተከበራችሁ ተመልካቾቻችን በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የተላለፉ የውሳኔ አቅጣጫዎች ላይ በብልጽግና ፓርቲ የሴቶች ክንፍ ሚና በሚል መሪ ቃል በከፋ ዞን የአውራዳ ከተማ አስተዳደር ብልጽግና ፓርቲ የሴቶች ክንፍ የአባላትና ደጋፊዎች ውይይት ባካሄደበት መድረክ ላይ ተገኝተን ያሰናደነውን ፕሮግራም እዚህ ላይ አበቃን። ቀጣይ በሌላ ፕሮግራም እስክንገናኝ ሰላም ሁኑ። Dani